ሰላም እንዴት ናችሁ? የአዲስ ስፖርት ቤተሰቦች እንግዲህ ማንቸስተር ሲቲ ዛሬ እንግዲህ በቶተናም ሁለት አቻ ሆኗል። እንግዲህ ይህ ለአርሰናል ሰርግና ምላሽ ሆኖለታል። ታዲያ አርሰናል እንግዲህ አሁን የዋንጫውን እንግዲህ ለመያዝ እንግዲህ እየተንደረደረ ነው ያለው። ወደፊት እንግዲህ ዘንድሮ ሲቲ እንግዲህ ካሁኑ ዋንጫው ልስ እያለ ይመስላል። እንግዲህ የዘንድሮ ሲቲ የተቀደሙ አስፈሪነቱ ግርማ ሞገሱ ጠፍቶበታል። 2-0 ሲመራ የነበረውን ውጤት እንግዲህ 2 ጎል ተቆጥሮበት አቻ ተለያይቷል። ታዲያ በዚህ ጨዋታ እንግዲህ ማንቸስተር ሲቲዎች እንግዲህ በመጀመሪያው አጋማሽ እጅግ ድንቅ ቢሆኑ በሁለተኛው አጋማሽ ግን ቶተናም የበላይ ሆነው እንግዲህ ጨዋታውን ማጠናቀቅ ይችለዋል ማለት ነው። ታዲያ ይህ ለአርሰናል ሰርግና ምላሽ ሆኖታል። ታዲያ በዚህ እንግዲህ ሌሎች ተፎካካሪዎችም እነ ማንቸስተር ዩናይትድ፣ ሊቨርፑል እንግዲህ መጣን እያሉት ነው። ሲቲን እንግዲህ ለቶፕ ፎር እንግዲህ የሚጫወት ይመስላል ማንቸስተር ሲቲ። ከዚህ በኋላ እንግዲህ ምናልባት ታምር ካልተፈጠረ በኋላ አርሰናል እንግዲህ ምናልባት በራሱ ድል ካልሆነ ዋንጫውን አሳልፎ ይሰጣል የሚል ተስፋ የለንም ማለት ነው። ምክንያቱም እንግዲህ ማንቸስተር ሲቲ እንግዲህ 2 ጎል ማስጠበብ ከብዶታል። ለዚህ ታዲያ እንግዲህ ዘንድሮ ቢያንስ አርሰናል ከሚዜነት አልፎ ወደ መሞሸር ያልፋል ብለን ሁላችንም እንገምታለን። እንግዲህ ዘንድሮ አርሰናል በተለይ ትናንት ሊድስን 4-0 ባሸነፈበት ጨዋታ አሳምኖ የትናንት የቤት ስራው መወጣቱ እንግዲህ ለማንቸስተር ሲቲ ከባድ የቤት ስራ አድርጎበት እና ማንቸስተር ሲቲ በጫና ውስጥ እንዲጫወት አድርጎታል። ነገር ግን ማንቸስተር ሲቲ ያው እንግዲህ ቀድሞ ጎል ማግባት ቢችልም ያን ማስቆጠር እና ማስጠበቅ አልቻለም። ቀጣይ ከሊቨርፑል ጋር በአንፊልድ ይጫወታል። ታዲያ የቀጣይ ጨዋታም ለማንቸስተር ሲቲ ከባድ ፈተና እንደሚሆንበትና በቀላሉ እንግዲህ ሊቨርፑልም እጅ የማይሰጥበት ፍጥጫ ነው። ምናልባት እንግዲህ ቀጣይ ማንቸስተር ሲቲ አቻ የሚወጣው የሚሸነፍ ከሆነ እንግዲህ ለቶፕ ፎር የሚፎካከር ይሆናል ማለት ነው። ስለዚህ ለአርሰናል ደጋፊዎች እንኳን ደስ አላችሁ፣ በያላችሁበት ሰላማችሁ ይብዛ እንላለን። እንግዲህ ዘንድሮ ምናልባት እንግዲህ አርሰናል ይህን እድል ይጠቀማል ብለን እናስባለን። እንግዲህ ዘንድሮ አርሰናል ስኳዱም ጥሩ ነው፣ ተጫዋቾችም በጣም በጥሩ ፐርፎርማንስ ላይ ይገኛሉ። እንግዲህ ሮቴት እያደረገ ነው ሲፈልግ እንግዲህ በአራት ግንባር እየተዋጋን ያለ። ታዲያ መድፈኛው እንግዲህ በዘንድሮ ዓመት ቢያንስ አንድ ዋንጫ ቢያንስ ነው ቢችል እስከ 2ም 3ም 4ም የማሳካት ፕሮባቢሊቲ ያለው በኤፍኤ ካፕ እንግዲህ ቀጣይ ማክሰኞ ወይ ሮብ በቃ ለፍጻሜ ከቸልሲ ጋር ይጫወታል ማለት ነው። እንግዲህ ፕሪሚየር ሊግም አለበት፣ ሻምፒዮንስ ሊግም እየመራ ነው። ስለዚህ ለ4 ዋንጫ የሚፋለም ይሆናል ማለት ነው። ኮንግራ ብያለሁ የመድፈኞቹ ደጋፊዎች።